የማይነጋው ሌሊት እስቲ ለአንድ አፍታ ወደዚያ የጨለማ ሸንጎ ስለኛ ተይዞ በአይሁድ መካከል ብቻውን የቆመውን ደቀ መዛሙርቱ ትተውት የሸሹትን ጌታ ተከትለን በአይነ ህሊናችን እንግባ። ቤተ ክርስቲያናችን አንጀት በሚያላውስ ውብ ዜማ አገቱኒ ከለባት ብዙሃን ወአሃዙኒ ማህበሮ ሙሉአኩያን አገቱኒ ከለባት ብዙሃን እያለች በስቅለቱ የምታዜምለት ብዙ ውሾች ከበውኝ የክፎችም ጉባኤ ያዘኝ ብሎ በዳዊት አንደበት የተናገረውን ክርስቶስ በውሾች አይሁድ ተከቦ በክፎች ሊቃነ ካህናት ተይዞ እናየው ዘንድ በአይነ ህሊናችን ወደ ቀያፋ ቤት ሸንጎ ጌታችን ተከትለን እንግባ። ቅዱስ ኤፍሬም እንዲህ ይላል፣ ሁሉን የፈጠረው ጌታ ዛሬ በቀያፋ ፊት እንደ ክፉ ወንጀለኛ እየተመረመረ ነው። ከባሪያዎቹ አንዱ በጥፊ መታው። ጌታ ቆሞ ባሪያው ሊፈርድበት ተቀመጠ። በክፋት የተሞላው ቁጭ ብሎ በንጹህ ላይ ፈረደበት። እነዚህን ነገሮች ባሰብኩ ጊዜ ልቤ በፍርሃት ይንቀጠቀጣል፣ ሰማያትም ይንቀጠቀጣሉ፣ የምድርን መሰረት ይናወጻል። መላእክትና ሊቃነ መላእክት በፍርሃት ይጨነቃሉ። ሚካኤልና ገብርኤል በክንፎቻቸው ፊታቸውን ይሸፍናሉ። ባሪያ ጌታውን በጥፊ ሲመታ ባዩ ጊዜ ኪሩቤል ከዙፋኑ ስር ይሸሸጋሉ፣ ሱራፌልም ክንፎቻቸውን ያማታሉ። ጌታችን በአይሁድ ሸንጎ ሞት ይገባዋል ተብሎ ያለ ሕግ ከተፈረደበት በኋላ የነበረው ቀሪው የሌሊት ጊዜ የጭንቅ ነበር። ሊቃነ ካህናቱ ጉባኤውን በስርዓት አልበተኑትም። በዚያን ጊዜ ተፉበት፣ ጎሳሙት፣ ሎሌዎችም በጥፊ እየመቱ ወሰዱት። የያዙ ሰዎች ይዘብቱበትና ይደበድቡት ነበር። ሌላም ብዙ ነገር እየተሳደቡ በእርሱ ላይ ይናገሩ ነበር። ሌሎችም በጥፊ መታውት፣ ክርስቶስ ሆይ በጥፊ መታህ ማን ነው? ትንቢት ተናገርልን አሉት። ምራቅ መጥፋት በአይሁድ ባህል ትልቅ ማዋረድ ነው። አንዲት ሴት ላይ አባቷ ምራቁን ቢተፋባት እንኳን ለ7 ቀን ታፍርና ከሰው ትለይ ነበር። የወንድሙን ቤተሰብ ዋርሳ ሆኖ ማስተዳደር ያልቻለን ሰው ለማዋረድም ሴቲቱ እንድትተፋበት ይደረግ ነበር። በአይሁድ ዘንድ ብቻ ሳይሆን በእኛም ዘንድ ምራቅ የምንተፋው የሚያጸይፍ ነገር ስናይ ወይም ክፉ ሽታ ሲሸተን ነው። የሰው ፊት ላይ መጥፋት ግን የመጨረሻ ንቀትና የጥላቻ መግለጫ ነው። ትፋትን ለሚቀበለው ሰው ደግሞ ምራቅን በፊቱ ላይ መቀበሉ እጅግ የሚዘገንነው ነገር ነው። እንኳንስ የሌላን ሰው ምራቅ ቀርቶ የራሳችንን ምራቅ እንኳን በአፋችን ውስጥ እያለ እንዳልዋጥ ነው ሁሉ ካፋችን ከወጣ በኋላ እንጸየፈዋለን። ሰውነታችንን ቢነካውም በቅጽበት እንታጠባለን እንጂ የራሴ ምራቅ ነው ብለን አንተወውም። በዚያች ምሽት ግን አንድ ሰው ብቻ ሳይሆን የካህናት አለቆችና የአይሁድ ማህበር ከነሎሎቻቸው በመድኃኔዓለም ክርስቶስ ላይ ተራ በተራ ምራቃቸውን እየተፉ የጥላቻቸውንና የንቀታቸውን ጥግ አሳዩት። ለመስማት የሚያስጨንቀው በዚህ የጨለማ ሸንጎ ምራቅ ሲተፋበት ያመሸው ጌታ ምራቁን በእጁ ላይ እንትፍ ብሎ የዲዳውን ሰው ምላስ በመዳሰስ አንደበቱን የከፈተለት ጌታ መሆኑ ነው። እርሱ እውር ሆኖ የተወለደውን ሰው በቅዱስ ምራቁ ጭቃን ለውሶ በግንባሩ ላይ አይን ሰርቶ ወደ ሰሊሆም መጠመቂያ ሄደህ ተጠመቅ ብሎ አይኑን አብርቶለት ነበር። አይሁድ ግን በምራቁ አይንን የሚሰጥን ጌታ በአይኑ ላይ እርኩስ ምራቃቸውን ተፉበት። ጌታችን የእውሩን አይን እንኳን በምራቁ ባበራበት ዕለት በመሬት ላይ አጎንብሶ እንትፋለ እንጂ ላድነው ነው ብሎ እንኳን በእውሩ ፊት ላይ አልተፋበትም። ቅዱስ ኤፍሬም እንዲህ ይላል፣ ለእኛ ፊት ክብርን የሰጠ እንዳንተ ያለ ማን አለ? የእውሩን አይን ስታበራ እንኳን አርያችንን አክብረህ ወደ መሬት ተፋህ እንጂ በፊቱ ላይ አልተፋህበትም። ጌታ ሆይ በእኔ ላይ ግን በፊቴ ላይ እንትፍ በልብኝ፣ በገዛ ፈቃድ የዘጋሁትን አይኔን ክፈትልኝ። ኢትዮጵያዊ ሊቅ ቅዱስ ያሬድ ምንም የበደለው ሳይኖር ርኩስ ምራቅን ታገሰ እንዳለው በጌታችን ላይ ያ ሁሉ ምራቅ የተተፋበት አንድም ጥፋት ሳይኖርበት መሆኑ የትዕግስቱን መጠን ያሳየናል። ጀርባዬን ለገራፊዎች ጉንጭንም ለጠጉር ነጪዎች ሰጠው፣ ፊቴንም ከውርደትና ከትፋት አልመለስኩም ተብሎ እንደተነገረለት ጌታችን ያ ሁሉ ምራቅ ሲተፋበት አንድ ጊዜ እንኳን ፊቱን አላሸሸም። በዚያች ምሽት ምራቅ በመጥፋትን ብቻ ሳይወሰኑ ጌታችንን ደጋግሞ በጥፊ መቱት፣ ጎሰሙት። ቅዱስ ሉቃስ እንደጻፈው ሌላም ብዙ ነገር እየተሳደቡ በእርሱ ላይ ይናገሩ ነበር። እነዚህ ሎሌዎች የሚኖሩት በሊቃነ ካህናቱ ግቢ ቢሆንም በቤተ ክህነት ግቢ ውስጥ መኖራቸው የሥነ ምግባር ብልሹነታቸውን አላረመውም። የነ ሐናና ቀያፋን ምግባረ ብልሹነት እያዩ እነሱ ከጌቶቻቸው በምንም ሊሻሉ አይችሉምና
በማግስቱ ገና ብዙ ግርፋትና ስቃይ የሚጠብቀውን የሕማም ሰው እረፍት ነስተው ሲደበድቡትና ሲያንገላቱት አደሩ። ጌታችን ያደረው በቀያፋ ግቢ ምድር ቤት በሚገኘው እስር ቤት ሲሆን እጆቹን ወደ ላይ አስረው ብዙ ድብደባን አደረሱበት። ዓይኖቹና አፍንጫው የደም ምንጭ ሆኑ። ወንጌላዊው ሌላ ብዙ ነገር እየተሳደቡ ብሎ የተወው ከሰደበኝ የደገመኝ እንዳይሆንበት ነው እንጂ ጌታችንስ በጆሮ ብዙ ስድብን ተቀብሏል። ነፍሴ ስድብንና ሐሳርን ታገሰች፣ አስተዛዛኝም ተመኘው አላገኘሁም፣ የሚያጽናናኝም አጣው ብሎ በነቢዩ አንደበት እንደተናገረ ጌታችን የማይቆጠር ስድብን ስለኛ ተሸክሟል። ለጌታችን መሰደቡ በዚያች ዕለት ብቻ የደረሰበት ነገር አይደለም። ድርሳነ ማህያዊ ስድውስ በዕለተ ዓርብ ብቻ አይደለም 3 ዓመት ሙሉ ሰደቡት እንጂ እንደሚል ጌታችን ምስጋናን ሊሰማበት በሚገባው አምላካዊ ጆሮ 3 ዓመት ሙሉ ብዙ ስድብን ስለኛ ታግሶ ሰምቷል። አምላክ እንደመሆኑ በፊቱ የተሳደቡትን ብቻ ሳይሆን በሌላ ቦታ ሆኖ የሚሳደቡትንም ስድብ እየሰማ ታግሷል። ጌታችን በአይሁድ አንደበት የሚነገሩ የንግግር ሕማማትን ምን ያህል ተቀበለ። የአናጢ ልጅ የሚሉበት ጊዜ አለ፣ እብድ የሚሉበት ጊዜ አለ፣ ጋኔን ይዞታል የሚሉበት ጊዜ አለ፣ በደለኛ አሳች የሚሉበትም ጊዜ አለ። ከዚህ በኋላ ፊቱን አስረው በጥፊ እየመቱ የመታ ማን ነው? ትንቢት ተናገርልን እያሉ ዘበቱበት። የነቢያትን አምላክ ነቢይ ከሆንህ ትንቢት ተናገር አሉት። ዓይንን የሰራውን ጌታ ዓይኑን ሸፈኑት። ሁሉን ከሚያውቅ ፈጣሪ ጋር ድብብቆሽ የሚሞክር ሰው ምንኛ ተሞኘ። ነቢዩ ዮናስ መጥቶ ቢነግራቸው ምን አለ? ነገሩን አልን እንጂ ኃጢአት ሰርተን ፈጣሪ የማያየን የሚመስለን ሰዎች ሁላችንም ዓይኑን ካሰሩት ሎሌዎች በምንም አንሻልም። የእነርሱ አሳብ ዓይኑን ስንሸፍነው ማን እንደመታው አላወቀም ብለው ሊዘብቱ ነበር። ፊቱን በጨርቅ ያሰሩት ጌታ ግን ያሰሩትን እጆች ጭምር የሰራው ፈጣሪ ነው። ፊቱን የሸፈኑትን ሰዎችም የሚያውቃቸው አሁን ሳይሆን ገና በእናታቸው ማህፀን እያሉ ከዛም በፊት ነው። አስቀድሞ ከሆድ ሳልሰራ አውቄሃለሁ እንዳለ ነቢዩ ያልተሰራ አካሌን ዓይኖችህ አዩ ብሎ እንደመሰከረለት ሁሉንም ከጽንስ ጀምሮ ያውቃቸዋል። ሕማማት መራመድ አስችለኝ እንደ ጴጥሮስ መራመድ አስችለኝ እምነት ቢጎለኝም እርዳኝ እንዳልጠፋ አንተ አይደለህም የደካሞች ተስፋ በደም የገዛኸኝ ነፍሴ